Hello, this is for YouTube. ብዙዎቻችሁ I think በጣም ብዙ ሰው እየጠየቀኝ ነበረ። So ከቤት መውጣት ጀምሬያለሁ። Meaning I go out. ፀጉር ቤት መሄድ ካለብኝም ልጅ ይዤ መሄድ አይጠበቅብኝም። ጥሩም አለም ነው የሚባለው ደስታም አለ አለ እና ልጄን ጡጦ እንዴት አስለመድሽው ስትሉ ነበረ። ጡጦ ሚኒንግ ፓምፕ ያደረኩትን እንዴት እንዳስለመድኩት አንደኛ መጀመሪያ ማስለመድ ያልፈለኩበት ምክንያት ኢትስ ቢካዝ የመጀመሪያ ልጄ ላች አላረግም ብሎ ነበረ። ኦኬ 5 days አካባቢ ኒኪው ነበር እና so they said ጡጦ ማጥባታችን ምናምን ስለሉን በዛ ሰዓት ጡጦ ተሰጠው ፓምፕ ያደረኩኝ ተሰጠ። ከዛ በኋላ በፍጹም ላች አላረግም አለኝ። ሶ እሱን አይነት ሚስቴክ መስራት ስላልፈለኩኝ መጀመሪያ ልጅ እንደተወለደ ላች ለማስደረግ ነው የሞከርኩት። ኢቭን ሆስፒታል ላይ you know they were like ጡጦ እንስጣው አይበቃውም ኦር በደንብ ይወጣል። የሚያሳስበኝ ነገር በደንብ ባይወጣም ለምሳሌ ኮሌስትሮል በደንብ መውጣት አይጠበቅበትም። ገና እኮ ነው ትንሽ ስለሆነ ወዳቸው ከዛ መሰረት ነው የሚሰራው። ሶ ባንዴ አይፈነዳም፣ ባንዴ ወዳቸውም አይችሉም። ለማንኛውም that's okay fine ብቻ እዛም ጡጦ ምናምን ሲሰጡት አይሰጥ no bring him to me first I try then እናንተ ጡጦ ትሞክራላችሁ ነው ያልኳቸው ለእንትኖች ለነርሶቹ። እና I'm sorry እንደዚህ በጣም stubborn ስሆንባቸው የነበርኩት ያው ሆስፒታል ላይ ፈልጌ ሳይሆን ያው እንደገና አልጠባም እንዳይለኝ ሁለተኛ ልጄ በሚል ነውና ሶ በሁለተኛው ወር አካባቢ ነው የጀመርኩት። ኦኬ አሁን ስለጠጣበት ነው። በሁለተኛው ወር አካባቢ ነው የጀመርኩት። ከዛ በፊት ከጀመርኩኝ ላች ለማድረግ ያስቸግረኛል። ኦኬ ላች ለማድረግ የፈጀብኝ መከራ ቤት ሲያምደው በስተት ነው ላች ሲያስደርገው የነበርኩት። ሚኒንግ በትክክል ለማስደረግ ራሱ አይመችም፣ በጣም ነው የሚያምነው። No one told me about nipple pain. No one. Like, አታምኑም። ይቆስላል። እየቆሰለ ታጠባላችሁ። You have no choice. I mean, you have a choice. ፎርሙላ ምናምን መጀመር ትችላላችሁ፣ ግን ኖ ለልጅ የሚሆነው እና የሚጠቀመው የእናት ጡት ወተት ነው ስለሚባል እሱ ደግሞ ያው ስላመንኩበት እያልኩ ጩሂ እያለኝ ራሱ አጠባው ነበር። ወደ ጡጦ አልገባም ብዬ ማለት ነው እንጂ would have been easier ፓምፕ አድርጎ ማጥባት። አስረዘምኩባቸው የሚባለው ረዘመ። ባጭሩ እንዴት ነው ያደረኩት መሰላችሁ? አንደኛ ከ2 ወር በፊት ከሆነ ጡጦ ይዞ ወደ ጡት አልመለስም እንዳይለኝ ነው። ሰው ከ2 ወር በኋላ የሚመከረው ላች ለማድረግ የማትቸገሩ እናቶች 4ኛ ሳምንት 5ኛ ሳምንት ሚኒንግ 1 ወር ምናምን ሲያልፎ መሞከር ትችላላችሁ። ላች ለማድረግ የሚያስቸግራችሁ ከሆነ ግን ወደ ጡታችሁ መጀመር ያለባችሁ ትንሽ ቆይታችሁ ነው። ከዛ በኋላ ደግሞ የሚያስቸግራችሁ ወደ ጡጦ አልይዘም ነው። ጡጦ ምንድነው የኔ እናቴን ሙቀት ምናምን ነው የምፈልገው ነው የሚሏችሁ ልጆችና which is a little bit difficult. Okay, so what I had to do was continuously የሞከርኩት አንድ ጡጦ አልቀያየርኩም። አንድ ጡጦ ሞከርኩት በተደጋጋሚ ለ3 ሳምንት 2 ሳምንት ምናምን ዝም ብዬ ባዶ መጀመሪያ ወተት አላረኩበትም። ጀስት እቃዋ እንዲለምዳት እንዲለምዳት ሰጠዋለሁ፣ ይተፋታል፣ ሰጠዋለሁ፣ ይተፋታል። በተደጋጋሚ ጊዜ እንደዚህ ያደርግ ነበረ። ከዛ ፓሲፋየሩም እምቢ ብሎ ስለነበረ ፓሲፋየሩም አስለመድኩት። ቢካዝ ሁለቱም ባዕድ ነገር ስለሆነ ፓሲፋየሩ ከለመደ ጡጦ ይለምዳል ብዬ ነው መጀመሪያ ፓሲፋየሩ ለመደልኝ። ከዛ ደግሞ ጡጦውን ቶሎ ያዘው ማለት ነው። ግን ሳምንት ወደ 2 ሳምንት ፈጅቶብኛል ይሄን ለማለማመድ about 2 weeks and then ከለመደ በኋላ ደግሞ ማለት ነው ለመደ ብላችሁ እንዳትተውት። እኔ ሳምንት ትቼው ረስቼው like distracted being a mom ቤት ዚዛ especially አጋዥ ሲወጣባችሁ just ታስቡትና ትረሱታላችሁ ምናምንና ፓምፕ አድርጌ ለመስጠት ምናምን I got distracted so ሳምንት ዘልየው እምቢ አላለም። እንደ አዲስ 2 ቀን ምናምን ፈጅቶብኝ አለማመድኩት። So what I do አሁን is continuously ነው ወስጦት ብያቸዋለሁ። ከለመደልኝ በኋላ ደግሞ ምንድነው የማደርገው በሳምንት 2 ጊዜ አካባቢ በሳምንት 2 ጊዜ ምናምን ፓምፕ ያረኩ ሰጠዋለሁ። ለምሳሌ ዛሬ ሰጥቼዋለሁ፣ ሰው ከ2 ቀን ምናምን በኋላ ደግሞ ሰጠዋለሁ። ሚኒንግ አያቱ ጋር አስቀምጬው ብሄድ እኔ አይረሳውም። ኦኬ ከረሳው ግን አልጠባም ነው የሚለው። ምንድነው ይሄ አልጠባም ምናምን ይላልና እስከ ተወሰነ ጊዜ ስለሆነ that's what I did. I'm so sorry ስለቆየውባችሁ፣ ግን ሪቫይዝ አደረግላችሁ you have to try again and again and again ለ2 ሳምንት አካባቢ በቀን ከ5 ጊዜ 6 ጊዜ አካባቢ ሞክሯቸው።
ኦኬ ልጆቹ ሜቢ ከአንድ ሰዓት በኋላ አሁን ትንሽ ትንሽ ተሞክሮና ከአንድ ሰዓት በኋላ ምናምን እቃዋን በደንብ ከለመዷት በኋላ ደግሞ የሆነ አንድ 4-5 ቀን ባዶዋን ካለማመዳችሁ ትንሽ 30 ኢሜልም ቢሆንና አለ 60 ኢሜልም ቢሆን ዝም ብላችሁ ሞክሩት። ኢቨንቹሊ የሆነች ሰዓት ላይ ይይዛሉ፣ ትንሽ ትንሽ ይወስዳሉ። when you see like improvement continue and then ያለውን ውተት አስጨርሷቸውና that's how you get your baby to take the bottle. ጊዜ ይፈጀብኝ። ይልቅስ ኮሜንት እንድታደርጉልኝ የምፈልገው ፓዲ ትሬኒንግ ነው። እሱ እስካሁን የከበደኝ ነገር እሱ ነው። ደግሞ ያው ስደርሰበት I will make a video about it. Thank you for watching. ሌላ የምፈልጉት ነገር ካለ I will try to reply. እስካሁን የቆየሁባችሁ ደግሞ ምን ይመስላችኋል? ፕሮካስቲኔቲንግ ነው። አሁን ለምሳሌ ይሄ ልብስ በዚህ ልብስ አልፈለኩም፣ ግን ልጆቹ ስለተኙ ሄጄ ዲስተርብ አላረጋችሁ and then it's like you know በሚሉበት ሰዓት it's like okay በኋላ ማታ ጠዋት ምናምን ቀጣይ ሳምንት እንደዚህ ስለብስ ጸጉሬ oh so it's all the procrastinating. I'll try to post more often as YouTube like so bye, thanks for watching. I feel like I'm talking really fast.